ሃይ ሰላም ናችሁ፣ እንዴት ናችሁ? ዛሬ ደግሞ ምንድነው የምንለየው ፌዛችንን እነዚህ ቁጥሮች ባይኖሩ ኤል1 እና ኤል2 ባይኖሩ እንዴት ፌዛችንን የትኛው ላይ ኮኔክት ማድረግ እንዳለብን ነው የምንለየው። ያ ምንድነው ሁለት ቦታ ላይ እዚህ ኤል1ም ኤል2 ላይም ኮንቲኒቲ ቼክ ስናደርግ መምጣት አለበት ማለት ነው። ያንንም አንድ ቦታ ኮመን መልቲሜትራችን ምንድነው ኮንቲኒቲ ላይ እናደርገውና ሁለት ቦታ ላይ ኦን ኦፍ ስናደርገው ኮንቲኒቲ የሚሰጠን ምንድነው ያ ኤል ነው ማለት ነው። ለምሳሌ ኮመናችን እዚህ ጋር እናድርገውና ኦን ኦፍ ስናደርገው ድምጽ የሚመጣልን ከሆነ እዚህ ጋር ኮመናችን ላይ እዚህ ጋር እናድርገው። እስኪ አንድ ቦታ ይሰጠናል። ግዴታ ምንድነው ሁለት ቦታ የሚሰጠን ነው ፌዛችን ማለት ነው። አሁንም ደግሞ እንቀይረው እዚህኛውና እዚህኛው ጋር እናድርገው። እዚህ ጋር አንድ ቦታ ይመጣል። እዚህኛው ጋር ምንድነው አሁንም እዚህ ጋር ይመጣል ማለት ነው። ኦን ኦፍ ሳደርገው አይመጣም። ስለዚህ እስኪ ኮመናችን ደግሞ አሁን እዚህ ጋር እናድርጋለን። እዚህ ጋር ይመጣል። ኦን ኦፍ ስናደርገው አሁንም ደግሞ እዚህ ጋር ስናደርገው እዚህ ጋር ይመጣል ማለት ነው። ስለዚህ ምንድነው ኤላችንን እዚህ ጋር ነው ማለት ነው። ብዙ ጊዜ ምንድነው ላይሰንስ በምናወጣ ሰዓት ቁጥር ያላቸውን ስዊቾች አይሰጠንም እና በዚህ መልኩ እያለየን ፌዛችንን ኮኔክት ያደርግ ነው የምንሄደው ማለት ነው። ጥንቃቄ ልናደርግ ይገባል። እንደዚህ አይነት ነገሮች ሁሌ ነገሮች ቀለው ላይ መጥሉን ይችላሉና